ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አከም ነገ ጅርቱ ፈዩማ ነገኝ በዳዳ ኦሮምኛ በደንብ እየተማራችሁ እንደሆነ ተስፋ አደርጋለሁ። ይሄ ቻናል ኦሮምኛ የምንማርበት አማርኛ የማትችሉ ደግሞ አማርኛ የምንማርበት ኦሮን ለማሪፍ ፈሌ በረቹ በርባደን ቻናሊ ከነ ጀለቲን ያርገቱ ከእረፍት በኋላ ተገናኝተናል። ሌላ ቪዲዮ ይዤላችሁ መጥቻለሁ። ክፍል 16 ላይ ነን። ኩታ ኩደጃ ፈረገኝ ጅራ ወሮኒ ቻናሊፍ ሀሪያታተን ሰብስክራይብ ላይኮቹ እንደገቲና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይክ ማድረግ አትርሱ። ዛሬ ይዤላችሁ የመጣሁት ክፍል 16 ነው። ክፍል 16 የምናየው ዛሬ ስለ ኮንቨርሴሽን እናያለን። ኮንቨርሴሽን ማለት ምንድነው? ኮንቨርሴሽን ሴንቴንስ ወይም ሂሞታ ሻከላ በአማርኛ የአረፍተ ነገር ልምምድ እናያለን። ዛሬ የተለያዩ አረፍተ ነገሮችን የነሱን ልምምድ እናያለን። ሂሞታ ሻከላ ማለት ሂማ ማለት አረፍተ ነገር ነው። ሻከላ ማለት ልምምድ ነው። ሻከሊ ማለት ተለማመድ እንደማለት ነውና አንድ ላይ ሂሞተ ሻከላ ወይም የአረፍተ ነገር ልምምድ እናያለን ዛሬ። በመጀመሪያ ምንድነው የሚለው? አሁን እዚህ ጋር አኒ ገራ ገባ ሂንዴሙ ይላል። አኒ ገራ ገባ ሂንዴሙ፣ ወደ ገበያ አልሄድኩም። ወደ ገበያ አልሄድኩም አልሄድም ማለት ነው። ሂንዴሙ አልሄድኩም። አኒ ማለት እኔ ማለት ነው። አኒ ላቀና ሂኛኒ፣ አኒ ላቀና ሂኛኒ ማለት ምሳ አልበላሁም ማለት ነው። እኔ ምሳ አልበላሁም ማለት ነው። አኒ ላቀና ሂኛኒ ማለት አኒ ማለት እኔ እንደሆነ ያው ነግሬያችኋለሁ። አኒ እኔ ማለት ነው። አኒ ማለት ሌላ ጠለያ ማለት ደብዳቤ ነው። ጠለያ ደብዳቤ። ሂን በሬሲኔ፣ አኒ ጠለያ ሂን በሬሲኔ ደብዳቤ አልጻፍኩም። ደብዳቤ አልጻፍኩም። ሂን በሬሲኔ ማለት አልጻፍኩም ማለት ነው። ጠለያ ደብዳቤ ነው ብያችኋለሁ። ሌላ አኒ ቡና ሂን ዱግኔ፣ ቡና ነው። ሂን ዱግኔ ማለት አልጠጣሁም ማለት ነው። እና እኔ ቡና አልጠጣሁም ማለት ነው። አንድ ላይ ቡና አልጠጣሁም። ሂን ዱግኔ ማለት አልጠጣሁም። ሂን ዱግኔ አልጠጣሁም። አኒ ገረገባ ሂንዴሙ፣ አኒ ገረገባ ሂንዴሙ ወደ ገበያ አልሄድም። ወደ ገበያ አልሄድም። ሂንዴሙ ማለት አልሄድም ማለት ነው። ሂንዴሙ አልሄድም። ሂንዴሙ አልሄድም። ገረ ገበያ ወደ ገበያ ማለት ነው። ገራ ማለት ወደ ማለት ነው። ገረ ገበያ ሂንዴሙ ካለ ወደ ገበያ አልሄድም ማለት ነው። አኒ ጭሬ ሂኛዱ፣ አኒ ጭሬ ሂኛዱ ማለት ቁርስ አልበላም ማለት ነው። ቁርስ አልበላም። ሂኛዱ ማለት አልበላም ማለት ነው። ሂን ኛዱ አልበላም። ጭሬ ቁርስ ነው፣ በኦሮምኛ ጭሬ ይባላል። አንድ ላይ አኒ ጭሬ ሂኛዱ ማለት እኔ ቁርስ አልበላም ማለት ነው። ቁርስ አልበላም። ሌላ ጋራ ማነ ሰገዳ፣ ጋራ ማነ ሰገዳ ሂንዴመን ቤተ ክርስቲያን አይሄዱም ወይም የሚሰገድበት ቦታ አይሄዱም ማለት ነው። ሂንዴመን ማለት እቺ ማለት ነው። ሂን ካለች ኔጌቲቭ ነው የምትሆነው። ዴመን አንድ ላይ ሂን ዴመን አይሄዱም ማለት ነው። አይሄዱም። ሂን ዴመን። ጋራ ማለት ደግሞ ወደ ማለት ነው። ማነ ሰገዳ፣ ማና ቤት ነው። ማና ማለት ቤት ነው በአማርኛ። ሰገዳ ማለት ደግሞ የሚሰገድበት ማለት ነውና ጋራ ማነ ሰገዳ
ሂንዴመን ቤተክርስቲያን ወይ መስጊድ በቃ የሚሰገድበት ቦታ አይሄዱም ማለት ነው። አይሄዱም ሂንዴመን ማለት አይሄዱም ማለት ነው። ሌላ ምንድነው? ከራን ኢሲን ኢረ ዴምተን ባልአዳ ይላል እዚህ ጋር። ከራ ማለት መንገድ ነው። ከራ መንገድ፣ ከራ መንገድ። ኢሲን ማለት እናንተ ማለት ነው። ኢሲን እናንተ፣ ኢረ ዴምተን የምትሄዱበት ማለት ነው። ኢረ ዴምተን የምትሄዱበት፣ ባልአዳ ሰፊ ነው። ባልአዳ ማለት ሰፊ ማለት ነው። እና አንድ ላይ ምንድነው? የምትሄዱበት መንገድ ሰፊ ነው። የምትሄዱበት መንገድ ሰፊ ነው። የምትሄዱበት ማለት ኢረ ዴምተን ማለት ነው። መንገድ ማለት ከራ ማለት ነው። ሰፊ ነው ማለት ደግሞ ባልአዳ ማለት ነው። አንድ ላይ ከራን ኢሲን ኢረ ዴምተን ባልአዳ። ከራ ማለት መንገድ ነው። አቲ ኢረ ዴምቱ አቲ ሲሆን ደግሞ አሁን ይሄ ለአንድ ሰው ማለት ነው። አቲ አንተ ማለት ነው። እና አቲ ኢረ ዴምቱ አንተ ወይም አንቺ ነው አቲ ማለት። አቲ ኢረ ዴምቱ ባልአዳ የምትሄድበት መንገድ ሰፊ ነው። ያኛው ላይ ምንድነው? የምትሄዱበት ነው። ኢሲን ስለሆነ ኢሲን ማለት ብዛትን ስለሚያሳይ የምትሄዱበት ሆነ። ይሄኛው ደግሞ አቲ ስለሆነ አንድ ሰው ወይም አንተ ወይም አንቺ ማለት ስለሆነ በአማርኛ የምትሄድበት መንገድ ሰፊ ነው ማለት ነው። ከራን አቲ ኢረ ዴምቱ ባልአዳ ማለት። ሌላ ሰንዱቅ ኢሳ ኡፈት ኬሰ ጅሩ ፊዲ። ሰንዱቅ ማለት እንትን ነው፣ ሳጥን ማለት ነው። ሰንዱቅ ሳጥን፣ ሰንዱቅ ሳጥን። ኢሳ ኡፈቲ ኬሰ ጅሩ ፊዲ። ይሄ ማለት ውስጡ ልብስ ያለውን ሳጥን አምጣ ወይም አምጪ ማለት ነው። ኡፈቲን ኬሰ ጅሩ ማለት ኡፈታ ልብስ ነው። ኬሰ ጅሩ ማለት ውስጥ ልብስ ያለው ማለት ነው። ኬሰ ጅሩ ውስጡ ልብስ ያለው ሳጥን አምጣ ወይም አምጪ ማለት ነው። ልብስ ያለውን ሳጥን አምጣ ወይም አምጪ ነው። ዋን ነሚቺ ቢቴ ነን አርጌ። ዋን ነሚቺ ቢቴ ነን አርጌ። ሰውየው የገዛውን ነገር አየሁ። ዋን ማለት ነገር፣ የሆነ ነገር። ዋን ማለት የሆነ ነገር ነው። ነሚቺ ማለት ሰውየው ማለት ነው። ቢቴ ማለት የገዛው ማለት ነው። ናን አርጌ ማለት አየሁ ማለት ነው። አንድ ላይ ብቻ ለብቻ ለመያዝ ሞክሩ። ማለት ዋን የሆነ ነገር ማለት ነው። ነሚቻ ማለት ሰውየው ማለት ነው በአማርኛ ነሚቺ ማለት እና ቢቴ ማለት የገዛውን ማለት ነው። ቢቴ የገዛውን፣ ናን አርጌ ማለት ደግሞ አየሁ ማለት ነው። አርጌ አየሁ ነው እዚህ ጋር። ዋን ነሚቺ ቢቴ ናን አርጌ፣ ሰውየው የገዛውን አየሁ፣ ሰውየው የገዛውን ነገር አየሁ ማለት ነው። ሌላ ደግሞ ምንድነው እዚህ ጋር ሻሚዚን ኢሼን ሚኪቴ ከንኮ ቱሬ ይላል። ሻሚዚን ኢሼን ሚኪቴ ከንኮ ቱሬ። እሷ ያጠበችው ሻሚዝ የኔ ነበር። ሻሚዝ ማለት ያው ሻሚዝ ነው። ኢሼን እሷ ማለት ነው። ኢሼን ማለት እሷ ማለት ነው። ሚቂቴ የሚለው ያጠበችው ማለት ነው። ሚጁ ማጠብ ነው ኦሮምኛ። ሚቂቴ ያጠበችው ከንኮቱሬ እሷ ያጠበችው ሻሚዝ የኔ ነበር ማለት ነውና ያጠበችው ሻሚዝ የኔ ነበር። ከንኮ ማለት የኔ ማለት ነው። ከንኮ የኔ፣ ከንኮ የኔ። ቱሬ ማለት ደግሞ ነበር ማለት ነው። የኔ ነበር፣ ከንኮ ቱሬ ማለት ነው። አንድ ላይ ያጠበችው ሻሚዝ የኔ ነበር። ሌላ ሻሚዚን አኒ ከሌሳ ቢቴ ሃራዳ። ትላንትና የገዛሁት ሻሚዝ አዲስ ነው። ትላንትና ማለት ከሌሳ ማለት ነው። ይሄ ማለት ከሌሳ ማለት ትላንትና ማለት ነው። የገዛሁት ማለት ደግሞ ቢቴ ማለት ነው። ቢቴ የገዛሁት ሻሚዝ ያው ሻሚዝ ነው። አዲስ ነው ማለት ደግሞ
ሃራዳ ማለት ነው አዲስ ነው። ትናንትና የገዛሁት ሸሚዝ አዲስ ነው። ሸሚዚን አኔ ከሌሰ ቢቴ ሃራዳ ማለት ነው። ሀኒ ገዴዳ። ሀኒ ማለት ሀና ማለት ስርቆት ማለት ነው። ሀቱ መስረቅ ነው። ሀኒ ማለት ደግሞ ስርቆት ማለት ነው። እና ገዴዳ ገዴዳ ማለት መጥፎ ነው ማለት ነው። ገዴዳ ማለት ሀኒ ገዴዳ ስርቆት መጥፎ ነው ማለት ነው። ዴሙ ኢሳ አኔሂን ቤክኒ። ዴሙ ኢሳ አኔሂን ቤክኒ መሄዱን እኔ አላወኩም ማለት ነው። ዴሙ ማለት መሄድ ነው። ኢሳ ማለት እሱ ማለት ነው። የእሱ መሄድ እኔ አላወኩም እንደማለት ነው። እና ሂን ቤክኒ ማለት ሂን ቤክኒ ማለት አላወኩም ማለት ነው። እና አንድ ላይ መሄዱን አላወኩም ማለት ነው። ዴሙ ኢሳ ሂን ቤክኒ ለሚለው መሄዱን አላወኩም ማለት ነው። አኒ እኔ ማለት ነው። አኒ ዴሙ ኮቲ መሄዴ ነው ማለት ነው። ዴሙ መሄድ ነው። ዴሙ ኮቲ ካልኩ ደግሞ ምንድነው? መሄዴ ነው። እኔ መሄዴ ነው ማለት ነው። ሊሄድ ነው ማለት ነው። ሌላ በልበላ ጩፉ ደቡ ኢሳቲን ሀቱን ሴኔ በሩን ባለመዝጋቱ ሌባ ገባ ነው። እነዚህን አሁን አንድ ባንድ ነግራችኋለሁ። በልበላ ማለት በር ነው። በልበላ በር ነው። ጩፉ ማለት ደግሞ መዝጋት። ጩፉ መዝጋት። ደቡ ማለት ደግሞ ባለመዝጋቱ ማለት ነው። ደቡ አለማድረግ ማለት ነው። ደቡ ማለት ባለመዝጋቱ ማለት ነው። አላደረገም ማለት ነው። ደቡ ካለ ማለት ነውና ኢሳቲን ባለመዝጋቱ ማለት ነው። ጩፉ ደቡ ኢሳቲን ባለመዝጋቱ ሀቱን ሴኔ። ሀቱ ማለት ምንድነው ያለው? ሌባ ማለት ነው። ሀቱ ሴኔ ማለት ደግሞ ገባ ማለት ነው። ሴኔ ገባ። አንድ ላይ በሩን ባለመዝጋቱ ሌባ ገባ ማለት ነው። በልበለ ጩፉ ደቡ ኢሳቲን በሩን ባለመዝጋቱ ሀቱን ሴኔ ሌባ ገባ። ሌላ ኪጂቡን ጋሪ ሚቲ መዋሸት ጥሩ አይደለም። ኪጂቡን ማለት መዋሸት ነው። ኪጂባ ማለት ውሸት ነው። ኪጂባ ውሸት፣ ኪጂቡን ማለት ደግሞ መዋሸት ማለት ነው። እና ኪጂቡን መዋሸት፣ ጋሪ ጥሩ ሚቲ አይደለም። መዋሸት ኪጂቡን ጥሩ ጋሪ አይደለም። ሚቲ ኪጂቡን ጋሪ ሚቲ መዋሸት ጥሩ አይደለም። አንድ ላይ ማለት ነው። አኩማን ከሌሳ ጄዴ ሀርአ በርኖቲ ሂንጂሩ። አኩማ ከሌሳ ጄዴ ሀርአ በርኖቲን ሂንጂሩ። ትላንትና እንዳልኩት ዛሬ ትምህርት የለም። አኩማን ማለት እንዳልኩት ትላንትና ማለት ነው። ከሌሳ ትላንትና ነው። አኩማን ከሌሰ ጀዴ ትላንትና እንዳልኩት። ሀርአ ማለት ሀርአ ዛሬ ነው። ሀርአ ዛሬ ነው። በርኖቲን ሂንጅሩ ትምህርት የለም ማለት ነው። በርኖቲን ሂንጅሩ ማለት ትምህርት የለም ማለት ነው። ትላንትና እንዳልኩት ዛሬ ትምህርት የለም። አኩማን ከሌሰ ጀዴ ሀርአ በርኖቲን ሂንጅሩ ማለት ነው። ሌላ ደግሞ አካ እንደ ማለት ነው። አካ ማለት እንደ አካ ጄዴ ካልኩ እንዳልኩት ማለት ነው። አካ አኒ በልበልቻ በኔን ሲምቢሮን ሴንት በሩን እንደ ከፈትኩ ወፍ ገባች። አካ አኒ በልበልቻ በኔን በልበልቻ ማለት በሩን ማለት ነው። በልበልች በሩ ነው። በልበላ ደግሞ በር ነው። በኔን ማለት ደግሞ በኑ መክፈት ነው። በኑ መክፈት እንደ ከፈትኩት ለማለት ደግሞ አከ በኔን ማለት እንደ ከፈትኩ በልበልቻ በሩን ማለት ነው። ወፍ ገባች። ሲምቢሮ ወፍ ነች። ሴንቴ ማለት ደግሞ ገባች ማለት ነው። ሴኑ መግባት ነው። ሴንቴ ካልን ገባች ማለት ነው። ለሴት ማለት ነውና በሩን እንደከፈትኩ ወፍ
ገባች ማለት ነው። አካ አኒ በልበልቻ በኔን ሲምብሮን ሴንቴ ማለት ነው። ወይታ ኢሳን ገአን ኒዴምና ሲደርሱ እንሄዳለን ማለት ነው። ወይታ ኢሳን ገአን ኢሳን ማለት እነሱ ማለት ነውና ገአን ማለት ሲደርሱ ማለት ነው። ገአን ሲደርሱ ኒዴምና ማለት ደግሞ እንሄዳለን። ኒዴምና ማለት እንሄዳለን ማለት ነው። ኒዴምና እንሄዳለን። ወይተ ኢሳን ገአን ሲደርሱ። እርሳሲ ከን ቢራን በርባዳ ሌላ እርሳስ እፈልጋለሁ ማለት ነው። እርሳሲ ከን ቢራን በርባዳ ማለት ሌላ እርሳስ እፈልጋለሁ። እርሳስ ነው። ከን ቢራ ማለት ግን ከን ቢራ ሌላ ማለት ነው። ከን ቢራ ሌላ በርባዳ ማለት ደግሞ እፈልጋለሁ ማለት ነው። እቺኛዋ በርባዳ እፈልጋለሁ። ሲን በርባዳ ማለት ለምሳሌ እፈልግሃለሁ ማለት ነው። ሲን ካልኩ አንተን ወይ አንቺን እንደማለት ነውና ሲን በርባዳ ካልኩ እፈልግሻለሁ እፈልግሃለሁ ማለት ነው። አሁን እዚህ ጋር ምንድነው እርሳሲ ከን ቢራን በርባዳ ሌላ እርሳስ እፈልጋለሁ ማለት ነው። ፎን ኛቴ ስጋ በላ። ፎን ኛቴ ፎን ስጋ ነው። ኛቴ ማለት ደግሞ በላ ነው። ስጋ ነው የበላው ማለት ነው። ስጋ በላ። ፎን ኛቴ ፎን ኛቴ ይሄ ደግሞ ለሴት ስጋ በላች። ኛቴ ካለ በላች ነው። ፎን ያው ስጋ ነው። ፎን ኛቴ ስጋ በላ። ፎን ኛቴ ስጋ በላች ማለት ነው። ሌላ ደግሞ ኦቦሌሲኮ ወንድሜ ማለት ነው። ኦቦሌሲኮ ማለት ኦቦሌሲኮ ወንድሜ ካሌሳ ትላንትና ላቀና ምሳ ማለት ነው። ላቀና ነአፌሬ ጋበዘኝ ማለት ነው። አንድ ላይ ኦቦሌሲኮ ካሌሳ ላቀና ነአፌሬ ወንድሜ ትላንትና ምሳ ጋበዘኝ። ኦቦሌሲኮ ካሌሳ ላቀና ነአፌሬ ወንድሜ ትላንትና ምሳ ጋበዘኝ ማለት ነው። ሀርአ ገረ ዋጅራ የሮዳን ዱፍቴ ዛሬ በጊዜ ቢሮ መጣህ ማለት ነው። ሀርአ ዛሬ ማለት ነው። ሀርአ ዛሬ ገረ ወደ ማለት ነውና ገረ ዋጅራ ማለት ቢሮ ማለት ነው። የሮዳን በጊዜ ማለት ነው። የሮዳን በጊዜ ዱፍቴ ማለት ነው። መጣህ ማለት ነው። ሀርአ ገረ ዋጅራ የሮዳን ዱፍቴ ዛሬ በጊዜ ቢሮ መጣህ ማለት ነው። ሌላ ጉርቢች ሆጂ ኢሳ ጉርቢች ሆጂ ኢሳ የሮዳን ሂን ጡሙሬ ወይም ፊጥኔ ማለት ነው። ሂን ፊጥኔ ማለት ልጁ ስራውን በሰዓቱ አላጠናቀቀም ማለት ነው። ልጁ ጉርቢች ማለት ልጁ ነው። ስራውን ሆጂ ማለት ነው። ሆጂ ኢሳ ማለት ስራውን በሰዓቱ ማለት የሮዳን በጊዜ ማለት ነው። ወይ በሰዓቱ ሂን ጡሙሬ ወይም ሂን ፊጥኔ ማለት አላጠናቀቀም ማለት ነው። ሂን ጡሙሬ ማለት አላጠናቀቀም ማለት ነው። አልጨረሰም ማለት ነውና ልጁ ስራውን በሰዓቱ አላጠናቀቀም ለማለት ስንፈልግ ጉርቢች ሆጂ ኢሳ የሮዳን ሂን ጡሙሬ ማለት ነው። ይሄኛው ደግሞ ኢኒ ዱራ ታአዳ እሱ ሊቀመንበር ነው። እሱ ዱራ ታአዳ ኢኒ ማለት እሱ ማለት ነው። ዱራ ማለት ዱራ ታአዳ ማለት ሊቀመንበር መሪ ነው ማለት ነው። ኢሼን ሰሬ ጉራች ቀብዲ እሷ ጥቁር ውሻ አላት። ኢሼን ሰሬ ጉራች ቀብዲ ማለት ኢሼን ማለት እሷ ማለት ነው። ሰሬ ውሻ ነው።
ጉራቻ ጥቁር ነው። ቀብዲ ማለት ደግሞ አላት ነውና ይሄን ሰሬ ጉራቻ ቀብዲ ማለት እሷ ጥቁር ውሻ አላት ማለት ነው። ወልአንሶ ወይም ቀብሶ ኬኛ ኢቲፉፍና ትግላችንን እንቀጥላለን ማለት ነው። ወልአንሶ ወይም ቀብሶ ማለት ትግል ነው። ኬኛ ያው የኛ ማለት ነው። ኢቲፉፍና ማለት እንቀጥላለን፣ ትግላችንን እንቀጥላለን ማለት ነው። ገረ ማለት ወደ ማለት ነው። ገረ መንዲ ኤርጋ ዴሜ ጂአ ላማ ተኤጅራ ወደ መንዲ ከሄድ 2 ወር ነው። 2 ወር ሆኖኛል ማለት ነው። ገረ መንዲ ኤርጋ ዴሜ ጂአ ላማ ተኤጅራ ወደ መንዲ ከሄድኩ 2 ወር ነው። ሌላ ኤርጋን ኢሳን አርጌ ቦደን ባልባላ በኔ ካየዋቸው በኋላ በሩን ከፈትኩ ማለት ነው። ኤርገን ማለት ኤርገን ኢሳን አርጌ ካየዋቸው በኋላ ማለት ነው። ባልባላ በኔ ማለት በሩን ከፈትኩ ማለት ነው። እና አንድ ላይ ካየዋቸው በኋላ በሩን ከፈትኩ ማለት ነው። ኤርገን ኢሳን አርጌ እነሱ ማለት ነው። ኢሳን ማለት እነሱ ናቸው። ቦዳን በኋላ ማለት ነው። ቦዳ ማለት ባልባላ በኔ በሩን ከፈትኩ ማለት ነው። ሌላ ኤርገን ገራ ፊንፊኔ ዱፌ ቦደን መነቢቴ ኤርገን አዲስ አበባ ወይም ፊንፊኔ ከመጣሁ በኋላ ቤት ገዛሁ። መነቢቴ ማለት ቤት ገዛሁ ነው። ቦዳ ማለት በኋላ ነው። ዱፌ ማለት ከመጣሁ ነው። ኤርገን ገራ አዲስ አበባ ከመጣሁ በኋላ ቤት ገዛሁ ማለት ነው። አንድ ላይ መነቢቴ ቤት ገዛሁ ማለት ነው። አካን ካሌሰ ሲቲ ወይም ኢሲኒቲ ሲቲ አንተ ማለት ነው። ወይም ኢሲኒቲና እንደናንተ እንደማለት ነው። ኢሲኒቲ ሂሜ ሀርአ ላቀኒ ሂን ጅሩ ትላንትና እንደነገርኳችሁ ዛሬ ምሳ የለም። አካን ካሌሰ ሲቲ ወይም ኢሲኒቲ ሂሜ ሀርአ ላቀኒ ሂን ጅሩ ትላንትና እንደነገርኳችሁ ዛሬ ምሳ የለም ማለት ነው። ምሳ ላቀና ነው በኦሮምኛ። ሂንጅሩ ማለት የለም ማለት ነው። ሌላ ደግሞ ምንድነው? ዳቦ ኛቻ ገረመና ዴሜ ዳቦ ኛቻ ጋረ መና ዴሜ ዳቦ ኛቻ ጋረ መና ዴሜ ዳቦ እየበላ ወደ ቤት ሄደ። ዳቦ ነው። እየበላ ማለት ኛቻ ማለት ነው። ኛቻ እየበላ ማለት ነው። ወደ ቤት ሄደ ማለት ደግሞ ገረ መና ዴሜ ማለት ነው። ዋን ዱበት ሀፌፍ ቆርማቲች ሂን ፉዳኔ ዋን ዱበት ሀፌፍ ቆርማቲቻ ሂን ፉዳኔ በመዘግየቱ ፈተናውን አልወሰደም ማለት ነው። በመዘግየቱ ፈተናውን አልወሰደም። ዋን ዱበት ሀፌፍ ቆርማቲቻ ሂን ፉዳኔ አልተፈተነም ማለት ነው። ዱበት ሀፉ ማለት በመዘግየቱ ወደኋላ በመቅረቱ ማለት ነው። ቆርማቲቻ ማለት ፈተናውን ማለት ነው። ቆርማታ ማለት ፈተና ነው። ቆርማቲቻ ማለት ደግሞ ፈተናውን ማለት ነው። ሂን ፉዳኔ ማለት ደግሞ ሂን ፉዳኔ ማለት አልወሰደም ማለት ነው። ሌላ ኢሼን እሷ ማለት ነው። ማለቂቻ ብሩን ከፈሉ ሂን በርባርኔ ብሩን መክፈል አልፈለገችም ማለት ነው። ኢሼን ማለቂ እሷ ማለቂቻ ማለት ብሩን ከፈሉ መክፈል ነው። ሂን በርባርኔ ማለት አልፈለገችም ማለት ነው። አንድ ላይ ምንድነው? ገንዘቡን መክፈል አልፈለገችም። ኢሼን ብርቻ ከፈሉን በርባርኔ ማለት ገንዘቡን መክፈል አልፈለገችም ማለት ነው። ኢሼን ኢንዴምኒ እሷ አልሄደችም ማለት ነው። ኢንዴምኒ ማለት አልሄደችም እሷ ኢሼን ኢንዴምኒ እሷ አልሄደችም ማለት ነው። ነሚች ኮልፋ ኩትቻ ኬሳ በኤ ሰውየው እየሳቀ ከክፍሉ ወጣ። ነሚች ማለት ሰውየው ማለት ነው። አይተናል ብዙ እንትን ላይ ኮልፋ ማለት እየሳቀ ማለት ነው። ኮልፉ መሳቅ ነው።
ኮልፋ ካለ ደግሞ እየሳቀ ማለት ነው። እና ኮልፋ ባቴ ለምሳሌ ብንል እየሳቀች ወጣች ነው፣ ለሴትም ይሆናል ማለት ነው። እና ኮልፋ ኩትቻ ካለ ከክፍሉ ማለት ነው። ኬሳ በይ ከክፍሉ ወጣ ማለት ነው። ሰውየው እየሳቀ ከክፍሉ ወጣ ማለት ነው። እምቺ ኮልፋ ኩትቻ ኬሳ በይ ማለት ነው። አካ አንበኤን ኬሱማን ዱፌ እንደወጣው እንግዳ መጣ ማለት ነው። አካ አንበኤን ልክ እንደወጣው ማለት ነው። ኬሱማን ዱፌ ኬሱማ ማለት እንግዳ ነው በኦሮምኛ ኬሱማ ይባላል። ዱፌ ማለት ደግሞ መጣ ማለት ነው። ኬሱማን ዱፌ እንግዳ መጣ ማለት ነው። ልክ እንደወጣው እንግዳ መጣ ማለት ነው። የሮ ኑኢ ሆጀኑ ኢሲን ሲርባ ወይም ሹቢሳ ቱርተን እኛ ስንሰራ ትዘፍኑ ወይም ትደንሱ ነበር ነው የሚለው። አሁን እዚህ ጋር የሮ ማለት ያው ጊዜ ማለት ነው። እኛ ስንሰራ ማለት ነው። የሮኑ የወጀኑ እኛ ስንሰራ ኢሲን ማለት እናንተ ማለት ነው። ኢሲን ሲርባ ትዘፍኑ ወይም እየዘፈናችሁ ወይም ሹቢሱ ማለት መደነስ ነው። ሹቢሳ ቱርተን ትደንሱ ነበር እየደነሳችሁ ነበር እኛ ስንሰራ ማለት ነው። አንድ ላይ የሮ ኑይ ሆጀኑ አቲ ሲርባ ቱርቴ የሮ ይህም ጊዜ ነው። ኑይ እኛ ማለት ነው። ኑይ ማለት እኛ ማለት ነው። የሮ ኑይ ሆጀኑ እኛ ስንሰራ አቲ አንተ ወይም አንቺ ማለት ነው። አቲ ማለት ሲርባ ቱርቴ እኛ ስንሰራ የሮ ኑይ ሆጀኑ አንተ ወይም አንቺ አቲ ትደንሺ ነበር። ሲርባ ቱርቴ ትዘፍኒ ወይም ትደንሺ ነበር ማለት ነው። ሌላ ገዴን ጅራ አዝኛለሁ ማለት ነው። ገዴን ጅራ ማለት አዝኛለሁ ገዴን ጅራ አኒ እኔ ደደባዳ እኔ ደካማ ነኝ ማለት ነው። ደካማ ነኝ። ደደባዳ ማለት ደካማ ነኝ ማለት ነው። ነት ቆሩት ጅራ በርዶኛል ማለት ነው። እየበረደኝ ነው ማለት ነው። ነት ቆሩት ማለት ቆሩ ብርድ ነው። ቆሩት ጅራ ካለ ደግሞ እየበረደኝ ነው ወይም በርዶኛል ማለት ነው። ነት ቆሩት ጅራ ኑቲ እኛ ማለት ነው። ቆናን ቡልቶታ ቆና ማለት እንትን ነው፣ ግብርና ነው፣ እርሻ። ቡልቶታ ያው ገበሬዎች ነን ማለት ነው። አንድ ላይ ገበሬዎች ነን። ቆናን ቡልቶታ ኑቲ እኛ ገበሬዎች ነን እያለ ነው። ኢኒ እሱ ማለት ነው። ገባባዳ እሱ አጭር ነው። አጭር ማለት በኦሮምኛ ገባባ ማለት አጭር ነው። ገባባዳ ካለ ደግሞ አጭር ነው ማለት ነው። እሱ አጭር ነው። ነ ዱኩባ ያመኛል። ያመኛል ማለት ነው። አኒ ጨራ ቀቤሰ ሚቲ ጨራ እድል ነው። አኒ ያው እኔ ማለት ነው። እሱን አይተናል ብዙ ቦታ ላይ። ጨራ ቀቤሰ ሚቲ ማለት ነው። ጨራ እድል ነው። ቀቤሰ ሚቲ ካለ ሚቲ ማለት ኔጌቲቭ ነው እና እድለኛ አይደለሁም ማለት ነው። እድለኛ አይደለሁም። ጨራ ቀቤሳ ሚቲ እድለኛ አይደለሁም ማለት ነው። ሌላ ደግሞ ማል ሆጀቹት ጅርተ ማል ምን ማለት ነው። ማል ማለት ምን እየሰራህ ነው። ሆጀቹት ጅርታ ማለት ምን እየሰራህ ነው ማለት ነው። ሌላ ኪታበን ዱቢሱቲ ጅራ ኪታበ ማለት መጽሐፍ ነው። ኪታበን መጽሐፍ ዱቢሱቲ እያነበብኩ ነው። ዱቢሱ ማለት ማንበብ ነው በኦሮምኛ። ዱቢሱ ማንበብ እና ምን እየሰራህ ነው ለሚለው ኪታበ ዱቢሱቲ ጅራ ወይም ፊልም እያየው ነው ለማለት ፊልሚ ላላንጅራ ማለት እያየው ነው። እያነበብኩ ነው ለማለት ደግሞ ዱቢሱ ማለት ነው። መጽሐፍ እያነበብኩ ነው። መኪናን
መኪና ኮ ቶርባን ደርቤን ጉርጉሬ መኪናዬን መኪና ማለት መኪና ኮ ማለት መኪናዬን ማለት መኪናዬን የሸጥኩት ማለት ጉርጉሬ ማለት ነውና ያለፈው ሳምንት ነው። ቶርባን ደርቤ ማለት ያለፈው ሳምንት ማለት ነው። ሌላ አኒ አከን ከሌሰ ሲቲ ወይም ኢስኒቲ ሂሜ ሀርአ ላቀኒ ሂንጅሩ ትላንትና እንደነገርኳችሁ ዛሬ ምሳ የለም። ይሄን ደግሜላችሁ ነው። ትላንትና እንደነገርኳችሁ ዛሬ ምሳ የለም ለማለት አካ ከሌሰ ኢስኒቲ ሂሜቲ ትላንትና እንደነገርኳችሁ ዛሬ ምሳ የለም። አከን ከሌሰ ማለት ትላንት ማለት ነው። ኢስኒቲ እንደነገርኳችሁ ዛሬ ምሳ የለም። ሌላ ዳቦ ኛቻ ገረ መና ዴሜ ዳቦ እየበላ ወደ ቤት ሄደ። ዳቦ ኛቻ ገረ መና ዴሜ ዋን ዱበት ሀፌፍ ቆርማቲች ሂን ፉዳኔ በመዘግየቱ ፈተናውን አልወሰደም። ዋን ዱበት ሀፌፍ ቆርማቲች ሂን ፉዳኔ በመዘግየቱ ፈተናውን አልወሰደም። ጫላን ከሌሰ ማል ሆጀቴ ጫላን ከሌሰ ማል ሆጀቴ ጫላ የሰው ስም ነው። ከሌሰ ማለት ትላንትና ነው። ምን ሰራ ማል ሆጀቴ ማለት ደግሞ ምን ሰራ ማለት ነው። እሱን አይተናል። ከሌሳ ትላንትና፣ ጫላ ትላንትና ምን ሰራ ማለት ነው ጥያቄው። ጫላ ትላንትና ምን ሰራ። ቢሻን ውሃ ነው። ለጋ ወራቤ ከወንዝ ውሃ ቀዳ። ወራቤ ማለት ቀዳ ነው። ወራቡ መቅዳት ነው። ለጋ ማለት ደግሞ ወንዝ ነው። ለጋ ቢሻን ውሃ ነው። አንድ ላይ ቢሻን ለጋ ወራቤ ከወንዝ ውሃ ቀዳ ማለት ነው። ኢሼን ዋን አኒጀዴ ሂን ዳጌኝ ያልኩትን አልሰማችም ማለት ነው። ያልኩትን አልሰማችም ኢሼን እሱ ማለት ነው። ዋን አኒጀዴ ማለት ያልኩትን ማለት ነው። ሂን ዳጌኝ አልሰማችም ማለት ነው። ሂን ዳጌኝ ማለት አልሰማችም ማለት ነው። ዋን ገነማ ሀርአ ተኤ ቤክታ ዛሬ ሀርአ ማለት ዛሬ ጠዋት ገነማ ማለት ነው። የሆነውን ታውቃለህ። ዋን ሀርአ ገነማ ተኤ ቤክታ ዛሬ ጠዋት የሆነውን ታውቃለህ ጥያቄ ነው። ጉርብቸት እርሳሲ ቶኮን ኬኒ ጉርብቸት እርሳሲ ቶኮን ኬኒ አንድ እርሳስ ለልጁ ሰጠው ነው የሚለው። አንድ እርሳስ ለልጁ ሰጠው። ጉርብቸት ማለት ለልጁ ነው። እርሳስ ነው። ቶኮን ኬኒ ማለት አንድ ሰጠው ማለት ነው። አንድ እርሳስ ለልጁ ሰጠው። ጉርብቸት እርሳሲ ቶኮን ኬኒ ኤሳ ዱፍቴ ከየት መጣህ ወይም መጣሽ፣ ለሁለቱም ይሆናል ለወንድም ለሴትም። ኤሳ ዱፍቴ ማለት ከየት መጣህ ወይም መጣሽ ነው። መና በርኖታቲን ዱፌ ከትምህርት ቤት መጣሁ። ጋራ መና በርኖታቲን ዱፌ ከትምህርት ቤት መጣሁ ማለት ነው። መና በርኖታቲን ዱፌ ማለት ነው። አባፊ ሃዳ ኬ ከበች አባፊ ሃዳ አባ ማለት አባት ነው። ሃዳ ማለት እናት ነው። ኬ ከበጂ ያንተን ማለት ነው። አክብር ነው። ከበጂ ማለት አክብር፣ ከበጁ ማክብር ነው። እናትና አባትህን አክብር። እናትና አባትህን አክብር። አባፊ ሃዳ ኬ ከበጂ ማለት ጋራ መና በርኖታ ሞ ገረ ገባ ዴሜ ገረ ማለት ወደ ማለት ነው። መና በርኖታ ሞ ትምህርት ቤት ነው። ሞ ማለት ወይስ ማለት ነው። ሞ ማለት ወይስ። ጋረ ወደ ገባ ዴሜ ገበያ ነው የሄደው። ወደ ትምህርት ቤት ነው ወይስ
ወደ ገበያ ነው የሄደው ማለት ነው። ገረ መነ በርኖታሞ ገረ ገባ ዴሜ ነው የሚለው። ገረ ወደ ማለት ነው። ስንመልስለት መነ በርኖታ ዴሜ ወደ ትምህርት ቤት ሄደ ማለት ነው። ገረ መነ በርኖታ ዴሜ ወደ ትምህርት ቤት ሄደ። ወደ ትምህርት ቤት ሄደ። ነን ቤለይ ነን ቤለይ ራበኝ ራበኝ ማለት ነው። ነን ቤለይ ቤለው መራብ ነው እና ራበኝ ለማለት ነን ቤለይ ስንል ራበኝ ማለት ነው። ዴሙፍ ጄዳ ዴሙፍ ጄዳ ልሄድ ነው። ዴሙፍ ጄዳ ልሄድ ነው። አፋን እንግሊዚ ወጋ ቶኮፍ በረቹፍ ቱሬ እንግሊዘኛ ለአንድ ዓመት ልንማር ነበር። ቱሬ ማለት ነበር ማለት ነው። በረቹፍ ቱሬ ልንማር ነበር። እንግሊዘኛ ለአንድ ዓመት ልንማር ነበር። አፋን ቋንቋ ነው። አፋን እንግሊዚ ማለት እንግሊዘኛ ማለት ነው። ወጋ ቶኮፍ ማለት ለአንድ ዓመት፣ በረቹፍ ቱሬ ልንማር ነበር። ሻዬ ሺኒ ቶኩ አንድ ኩባያ ሻይ። ሻዬ ሺኒ ቶኩ ማለት አንድ ኩባያ ሻይ ማለት ነው። ቶኩ ማለት አንድ ማለት ነው። ቢሻን ብርጭቆ ቶኩ አንድ ብርጭቆ ውሃ። ቢሻን ውሃ ነው። ብርጭቆ ነው። ቶኩ ማለት አንድ ማለት ነው። አንድ ላይ ቢሻን ብርጭቆ ቶኩ አንድ ብርጭቆ ውሃ ማለት ነው። ቀነኒሳን ቤከማዳ ቀነኒሳን ቤከማዳ ቀነኒሳ ታዋቂ ነው። ቤከማዳ ማለት ታዋቂ ማለት ነው እና አንድ ላይ ቀነኒሳ ታዋቂ ነው ማለት ነው። ቀነኒሳን ኦቦሌሰ ታሪኩት ይላል። ቀነኒሳን ኦቦሌሰ ታሪኩት ቀነኒሳ የታሪኩ ወንድም ነው። ኦቦሌሰ ማለት ወንድም ነው። ታሪኩቲ ያው የታሪኩ ወንድም ነው ቀነኒሳ እያለ ነው። ደራርቱን ቦቆጂቲ ዳለቴ ደራርቱን ቦቆጂቲ ዳለቴ ደራርቱ የተወለደችው በቆጂ ነው። ደራርቱ ያው ደራርቱ የሱስ ስም ነው። የተወለደችው በቆጂ ነው። ሌላ ሰው ለምሳሌ ቀነኒሳ የተወለደው በቆጂ ነው ለማለት ቀነኒሳን በቆጂት ዳላቴ እንላለን ማለት ነው። ዳላቴ ማለት የተወለደው ቦታ ነው፣ ተወለደ ማለት ነው። ኢሳን ህየይ ዳሆች ናቸው፣ ድሆች ናቸው እነሱ ማለት ነው። ህየይ ማለት ህየሳ ማለት ድሃ ማለት ነው። ህየይ ዳ ስንል ድሆች ናቸው እነሱ ማለት ነው። ኢሼን ሶሬቲዳ እሷ ሀብታም ናት። ኢሼን ሶሬቲዳ እሷ ሀብታም ናት ማለት ነው። ሶሬቲዳ ማለት ሀብታም ናት ነው። ኢኒ ቤከዳ ኢኒ ቤከዳ አዋቂ ነው ማለት ነው። ኢኒ ቤከዳ ማለት አዋቂ ነው። ኢኒ እሱ ማለት ነው። ኢኒ ኪታባ ሃራ ቀባ ኢኒ ኪታባ ሃራ ቀባ አዲስ መጽሐፍ አለው ማለት ነው። አዲስ መጽሐፍ አለው። ቤለኤን ጅራ ቤለኤን ጅራ ርቦኛል። ቤለኤን ጅራ ማለት ርቦኛል ማለት ነው። አሬን ጅራ አሬን ጅራ ማለት ደግሞ ተናድጃለሁ። አሬን ጅራ ገመዴን ጅራ ደስተኛ ነኝ ወይም ተደስቻለሁ ማለት ነው። ገመዴን ጅራ ደስተኛ ነኝ። ፈርደሞ ጋንጊቻ ፊዴ ያመጣው ፈረስ ነው ወይስ በቅሎ? ፈርደሞ ማለት ፈረስ ነው ወይስ ጋንጊቻ ማለት ጋንጌ ማለት በቅሎ ማለት ነው። ፈርዳ ደግሞ ፈረስ ነው። ፊዴ ያመጣው ማለት ነውና ያመጣው ፈረስ ነው ወይስ በቅሎ ነው የሚለው ፈርዳ ፊዴ ፈረስ አመጣ፣ ፈረስ ነው ያመጣው ማለት ነው።
ፈርድ ፊዴ ፈረስ አመጣ ሚዳን ሄዱን አከ ጅሩ ነን ቤካ ብዙ እህል እንዳለ አውቃለሁ ሚዳን ማለት እህል ነው ሄዱን ብዙ ማለት ነው ሄዱን ማለት አከ ጅሩ እንዳለ ማለት ነው አከ ጅሩ እንዳለ ነን ቤካ አውቃለሁ ብዙ እህል እንዳለ አውቃለሁ ነው አንድ ላይ ሚዳን ሄዱን አከን ጅሩ ነን ቤካ ማለት ብዙ እህል እንዳለ አውቃለሁ ሌላ ደግሞ የሮ በርሲሳን ኢሳኒ ጅሩ ስሪቲ ቁአቱ የሮ በርሲሳን ኢሳኒ ጅሩ ስሪቲ ቁአቱ በደንብ የሚያጠኑት መምህራቸው ሳለ ነው የሮ ማለት በርሲሳ አስተማሪ ነው ኢሳኒ የነሱ አስተማሪ ጅሩ ስሪቲ ቁአቱ ስሪቲ በደንብ ያነባሉ ማለት ነው በደንብ የሚያጠኑት መምህራቸው ሳለ ነው ከሌላ ያነቡ ማለት ነው ሌላ ኢልማኮ ልጄ ማለት ነው ኢልማኮ ለወንድ ኢልማኮ ማለት ልጄ ማለት ነው ወንድ ልጄ ማለት ነው ኢንተላኮ ማለት ሴት ልጄ ማለት ነው ይሄም ግን ሴት ለሴት ማለት ነው ዲርሰኮ ማለት ባሌ ማለት ነው ዲርሰኮ ባሌ ሃዳመናኮ ማለት ደግሞ ምስቴ ማለት ነው ሃዳመናኮ ምስቴ ማለት ነው ሃዳመናኮ ምስቴ ሃዳኮ እናቴ ኢኒ ናማ በረቴዳ እሱ የተማረ ሰው ነው ኢኒ እሱ ማለት ነው ናማ ሰው ነው ኢኒ ናማ በረቴዳ በረቱ ማለት መማር ነውና በረቴዳ እሱ ካለም እሱ የተማረ ሰው ነው ማለት ነው ነምች ቤካ ያው ማወቅ ብለናል ቅድም ሰውየው አዋቂ ነው ማለት ነው ነምች ቤከዳ ወይም ኢኒ ቤከዳ ብለን ለምሳሌ እሱ አዋቂ ነው ብለን ነበር ነምች ቤከዳ ስንል ደግሞ ሰውየው አዋቂ ነው ማለት ነው ኢሼን ጎታ ኢሼ ማለት እሷ ማለት ነው እሷ ጀግና ናት ጎታ ማለት ጀግና ማለት ነው በኦሮምኛ ኢሼን ጎታ እሷ ጀግና ናት ኢኒ ገባበዳ እሱ አጭር ነው ገባበዳ አጭር ነው ሂን አሪን አትናደድ ማለት ነው ሂን አሪን አትናደድ ኒአርቴ ማለት ደግሞ ተናደድክ ማለት ነው ኒአርቴ ተናደድክ አኒ ሂን አሬ እኔ አልተናደድኩም ማለት ነው አኒ ሂን አሬ ገመዴ ጅርታ ደስ ብሎሃል ማለት ነው ደስ ብሎሃል ገመዴ ጅርታ ማለት ደስ ብሎሃል ኤዬ አዎ ገመዴን ጅራ አዎ ደስ ብሎኛል ገመዴን ጅራ ማለት ደስ ብሎኛል አዎ እያለ ነው ሀርኪኬ ባኤ ዲለላ ዲለላ ማለት ይቀዘቅዛል ማለት ነው እጆችህ ቀዝቃዛ ናቸው ማለት ነው ሀርኪኬ ባኤ ዲለላ እጆችህ ቀዝቃዛ ናቸው ወይም እጆችሽ ቀዝቃዛ ናቸው ማለት ነው ሚሊኬ ገገባቡዳ እግሮችህ ወይም እግሮችሽ አጫጭር ናቸው ገገባቡዳ ማለት አጫጭር ማለት ነው ሚሊኬ ማለት ሚላ እግር ነው ሚሊኬ ስንል እግርሽ ወይም እግርህ ማለት ነው እግርሽ ወይም እግሮችህ አጫጭር ናቸው ሚሊኬ ገገባቡዳ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ዋና ዳዋት ተኒፍ ገለቶማ ስለተከታተላችሁኝ አመሰግናለሁ ቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ ቶሎ ሌላችሁ ቪዲዮዎችን እለቅላችኋለሁ ቴሌግራም ቻናል ጆይን ያላደረጋችሁ አንዳንድ ፋይሎችን እዛ ላይ እለቅላችኋለሁ በዚህ ታገኛላችሁ ቴሌግራም ላይ ካላቦይ ኦፊሻል በሚል ቴሌግራም ላይ ታገኙልኛላችሁ
በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።